السلام عليكم ورحمة الله وبركاته. የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ። ክርስቲያን ወገኖችን ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። እና አሁን ነገ ኢድ ነው ማለት ነው እና ሙስሊሞች ወንድሞቼ እንኳን አደረሳችሁ። እንኳን ለኢድ አል-አድሃ በዓል በሰላም አደረሰን አደረሳችሁ። ኢንሻአላህ ሁላችንንም አላህ ይጠብቀን። ኢንሻአላህ ስራ ያኔ በተለይ አረብ ሀገር ያለን ልጆች በጣም ነው ስራ የሚበዛው ማለት ነው። ማሻአላህ ኢዱ በጣም ነው እኔም እንደምላችሁ አላውቅም። እኛ ራሱ ስራ በዝቶብናል። ያው ሁላችንም አላህ ይገዘን። እንኳን አደረሳችሁ። እኔ ኢድ ሲደርስ በጣም ነው በቃ ዝም ብሎ ቤተሰቦቼ ይናፍቁኛል ማለት ነው። በተለይ ኢድ ላይ በጣም ነው የሚናፍቁኝ። ያኔ ባዲ ቀንም ይናፍቁኛል፣ ግን በተለይ ኢድ ላይ በቃ እዚህ አረቦቹ በሳቸው ሲጠቃቀፉ እንኳን ያደረሳችሁ ምናምን ሲባባሉ እኔ በጣም ነው የሚከፋኝ። እኔ እነሱ መባባል ሳይሆን በቃ እኔ ቤተሰቦችን መቼ ነው እንደዚህ አቅፌ እንትን ብዬ እንትን የምለው ብዬ አስባለሁኝና አላህ ሀገራችንን ሰላም አድርጎ በሀገራችን የምናከብር አላህ ያድርገን። ሁላችንም በያለንበት አላህ ይጠብቀን። ዱአ አድርጉ፣ ዱአ አድርጉልኝ፣ ዱአ አድርግላችኋለሁ ኢንሻአላህ ሁላችሁም። እና ዛሬ ስለ እንትና ስለ ሀቢብ ነው ሙአዝ ይቅርታ ሙአዝ እና ስለ ሙአዝ ነው ቲክቶክ ላይ ምናምን ስዘዋወር 12 ሚሊዮን አዋጡልኝ እንደዚህ ነሽሊያ ለመስራት ምናምን የሚል ቪዲዮ አየሁኝ ማለት ነው። እና ያኔ ብዙ ያዋጡ ልጆች አሉ። ወላሂ በጣም ነው እኔ ግራ የሚያጋባኝ ማለት ነው። ምክንያቱም እኛ ለራሳችን በተለይ የምናዋጣው አረብ ሀገር ያለን ልጆች ነን። ኤሮፓ ወደዛ ያለ ከአረብ ሀገር ውጭ ያሉ ሰዎች አያዋጡም። ያኔ ሰው ታመመ ቢባል የአረብ ሀገር ልጅ ነው የሚያዋጣው። እንደዚህ ሆነ ቢባል የአረብ ሀገር ልጆች ነው የምናዋጣው። ታውቃላችሁ ማለት ነው። እና ወላሂ ከባድ ነው። 12 ሚሊዮን አዋጡልኝ። ያኔ አንድ ሰው እኮ ቢታመም ችግር የለውም። ይሄ ነሽዳ ማለት ደግሞ ያኔ ሙዚቃ ነው፣ ምንም እንትን የለውም። ያኔ ሙዚቃ ቢዘፍን ነው የሚሻለው። ይሄ ከሙዚቃ ምንም የሚለየው ነገር የለም። ከሙዚቃ የሚለየው ያኔ ላይ በነብዩ ሰለላሁ ዐለይሂ ወሰለም ላይ እንትን ባንል ጥሩ ነው። እኔ ነብያችንን እያነሳን ነሽዳ ውስጥ ላይ ከባድ ነው። የሰሃቦችን ታሪክ እናውቃለን፣ የሰለፊዮችን እንትን እናውቃለን። ያኔ ሰሃቦች ሲከተሏቸው እንደዚህ አልነበረም። እንደዚህ በነሽዳ እንደዚህ እንትን ዲቢ የተቆረቆረ ምናምን እውነት ያኔ እሱስ ያኔ አንድ ጊዜ እንትን አርጎበታል ማለት ነው። ያኔ የገቢ ምንጭ አርጎታል። ግን ተከታዮቹ ብር የምታወጡት እናንተ ሞልቶላችሁ ነው ወይ? ሞልቶላችሁ ነው ወይ የምታወጡት? እውነት ስንት የተቸገረ ሰው አለ፣ የሚበላው ያጣ ስንት ሰው አለ። በሰፈራችን የሚበላ ያጣ ሰው ብዙ ሰው አለ። ለነሱ ብትሰጧቸው አይሻልም? ማለት ሰደቃም ይሆንላችኋል። ያኔ የታመመን ሰው የጠየቀ የተራበን ሰው ያበላ ምን ያህል አጅር እንዳለው ያኔ ታውቃላችሁ። እና አንድ ሰው ዝም ብሎ መጥቶ እንደዚህ አዋጡልኝ ይሄን ነገር ለስራ ስላለ ብቻ ዝም ብላችሁ እንደ በግ የምትነዱ ሰዎች በጣም ነው እንትን የምትሉኝ። እና እንደ በግ አትነዱ። ያኔ በዛም እንትን አለ እንዴት እናደርግለት፣ በዛም እንትን አለ እንዴት እናደርግለት። ያኔ ኦንላይን ከባድ ነው። ያኔ ገንዘብ ምን ያህል እንትን እንደምናገኘው ማንም እንትን የሚለው አይደለም። እኛ ቁጭ ብለን አድረን እግራችን እየተንቀጠቀጠ እግራችን በሽተኛ የሆነ ልጆች አለንና
የኔ ለምናዋጣው ነገር ብናቅ ጥሩ ነው። አንድ ሰው ተነስቶ እንደዚህ አይነት ነገር ልስራ ስላለ ብቻ ዝም ብለን በወኔ የምንቃላት ነው ያጠረኝ ማለት ነው። ጥሩ አይደለም እውነት። እኔ እንዴት አንድ ሰው እንዴት ማገናዘብ ያቅተዋል? ወላሂ ከባድ ነው። የኔ አላችሁ እኮ የእሱ እንትኖች ማለት ነው የእሱ የምትከተሉት፣ ግን በደንብ አንብቡ። የኔ ስለ እስልምና እንትንነት ስለ በአጠቃላይ እሱን ተከተላችሁትም አልተከተላችሁትም ይሄ ለነሽዳ ማውጫ ብሎ 12 ሚሊዮን ብር የጠየቀ ነገ ከባድ ነው። ነገ ምን ያህል እንደሚጠይቅ አሰብኩት። 12 ሚሊዮን ከአረብ ሀገር ያኔ አረብ ሀገር ያለ ነው አብዛኛው እንደዚህ ሆነ ሲል ጅር ብለን እንትን የምንለው ማለት ነው። እና ጅር ብለን እንዲያልነው ጅር ብለን የምናዋጣ አረብ ሀገር ያኔ ወላሂ እኛ ራሳችን ቅባት፣ ሻምቦ፣ ሳሙና መግዣ የሌለን ሰዎች ለማዋጣት ሲባል ብዙ የኔ 50 ብር ያጣ ሰው እንዴት ብሎ ነው 2000 ሪያል የሚያዋጣው? 50 ብር የኛ ቅባት መግዣ የሆነንም ነገር መግዣ ያኔ እያጣን እንዴት ነው 2000 ሪያል? ለዛውም ተበድሮ ሁላም ይልክ ሰው አለ። ይሄ ነገር ኢትዮጵያ ስትገቡ አይጠቅማችሁም። ይሄ ያጠፋችሁት ብር ኢትዮጵያ ስትገቡ ይቆጫችኋል። አሁን እዛ ሀገር ስለሆን የፈለግነውን ሰርተን ማግኘት ስለምንችል አሁን ያወጣነው እንትን ብዙም እንትን አይለንም፣ ብዙም አይቆጨንም ማለት ነው። ግን ኢትዮጵያ ስንሄድ የብሩን ዋጋ በነገራችን ላይ ብር ከሌላችሁ እንኳን ይሄ አንዴ በእንትን የምታውቁት ሰው የገንዘብ ቤተሰቦቻችን ራሱ ብር ከሌለን ታውቃላችሁ ምን ያህል ከባድ እንደሆነ። ያኔ እኛ ገብተን ባናየው ራሱ እዛ ገብተው ስንት ስቃይ የሚያዩ ልጆች አሉ። እና ገንዘቡን ከየት እንዲያመጣን ማወቅ አለብን ማለት ነው። ዝም ብላችሁ በዛም አዋጡ እሺ፣ በዛም አዋጡ እሺ፣ በዛም አዋጡ እሺ፣ ይሄ የትም እንትን አይለንም ማለት ነው። የኔ በኋላ መውደቂያችን በጣም ከባድ ነው የሚሆነው። እሺ እሺ ያልነው ሁሉንም ከባድ ነው እንትኑ ማለት ነው። መውደቂያችን ከባድ ነው የሚሆነው። ያሉን ሁሉ ማመን የለብንም። ያኔ ያሉን ሁሉ ካመን ያኔ ለራሳችን እንትን ማለት አለብን። ማለት ራሳችን ወሳኝ መሆን አለብን። እኔ ለሚፈጠረውን ችግር ሆነ ለሚፈጠረው እንትን በራሳችን خلاص ራሳችን ተወሰን ከሌ እንደዚህ አድርጊ ምናምን ተብለን እንዲህ ተጎትተ መግባት ሳይሆን ራሳችን ኃላፊነት ወስደን ራሳችን እንትን ብለን እንደዛ ከሆነ ያኔ ችግር እንኳን ቢገጥመን ራሱ ማንንም አንወቅስም ማለት ነው። ያኔ ሶሻል ሚዲያ ላይ የተዋጣላቸው ልጆች እያየናቸው ነው። ያኔ ምንም ሀታ ላዋጡላቸው ሰዎች ራሱ ክብር አይኖራቸውም። እንደዚህ እንትን ብላኔ ቀላል እኮ ነው ከነሱ ገንዘብ ለማግኘት ከአረብ ሀገር ለማግኘት ከአረብ ሀገር ካሉት ልጆች ገንዘብ ለማግኘት በጣም ቀላል ነው። በምናምን ያኔ ደሞ ለእነሱ ምናምን ነው የምንባለው ማለት ነው። እና ልብ ልንገዛ ይገባል። ለራሳችን መግቢያ የሌለን ልጆች ለራሳችን የሆነ ነገር ስንት አመት ከዛ ሀገር 10 ምናምን አመት 20 ምናምን አመት ቆይተን ለራሳችን ምንም ነገር ሳናደርግ ለሌላ ማሽቃበጥ፣ እውነት ይሄ ማሽቃበጥ ነው የሚባለው። ይሄ ለወጣቶች የምናዋጣ ልጆች ያኔ በራሱ ጥሮ ግሮ ሰርቶ እንትን ይበል ሙላዚም አዋጡልኝ፣ እንደዚህ አድርጉልኝ፣ እንደዚህ በሉልኝ።
እኔም በራሳቸው ጥረው ግረው ከሰሩ እንትን ያኔ ምንም እንትን የለንም። ግን ይሄ ወላሂ ከባድ ነው። እኔ ስለ ሙዓዝ ጉዳይ ምንም ማለት አልችልም። እኔ ለሙዚቃ ማውጫ አዋጡ ማለት በጣም ከባድ ነው። ያው ሙዚቃ በሉት ምንም ለውጥ የለውም። እና በያላችሁበት ሰላማችሁ ይብዛ እና ልብ ልትገዙ ይገባል። ሁላችንም ልብ ልንገዛ ይገባል። እና ብሽሮ በያላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።